በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት በእስራኤል መንግስት ዘንድ ከፍተኛ ስጋት ፈጥሯል። እንደ አግዚዮስ ዘገባ ይህ ስምምነት በሊባኖስ የኢራን ተጽዕኖ ህጋዊ ያደረገ ሲሆን በእስራኤል ላይ ደግሞ የሂዝቦላን እንቅስቃሴ የመግታት ነጻነት ላይ ከፍተኛ ገደብ እንደሚጥል ተሰግቷል። የዚህ አዲስ ቅራኔ ማብረጃ ስልት ዋና ዋና ነጥቦቹ የሚከተሉ ናቸው። አዲሱ የአሜሪካ ኢራን ቅራኔ መፍቻ ስልት እስራኤልን የሚያካትት ሳይሆን ኢራንን በቀጥታ ያካተተ ነው። እስራኤል ከዚህ ቀደም በነበራት ነጻነት በሊባኖስ ላይ የሚታዩ ስጋቶችን የመመከት መብት ነበራት ሲሆን አሁን ግን ይህ እርምጃ ለአፋጣኝና ለግልጽ ስጋቶች ብቻ እንዲወስን ሊገደድ ይችላል። አሜሪካ በእስራኤል በኩል በሊባኖስ ላይ የሚደረጉ ጥቃቶችን ለመግታት እና እስራኤል ከደቡብ ሊባኖስ እንድትወጣ ለማድረግ ትገፋለች ተብሎ ይጠበቃል። ፕሬዚዳንት ባይደን በ2024 የነበረው የተኩስ አቁም ስምምነት ለእስራኤል ሰፊ የድርጊት መብት ሰጥቷት የነበረ ቢሆንም የአሁኑ የትራምፕ ስምምነት ኢራን የጠረጴዛው ተካፋይ በማድረግ እስራኤልን ወደ ጎን አስቀምጧታል። ከሁኔታው ጋር በተያያዘ አንድ ምንጭ እንደገለጸው የኔታንያሁ አስተዳደር በዚህ ለውጥ እጅግ ከመደናገጡ የተነሳ ሃይስትሪካል እጅግ የተረበሸ ሆኗል። በአሁኑ ወቅት ኢራን፣ አሜሪካ እና ራሷ የሊባኖስ ግዛት አንድነት በጋራ ዋስትና እንደሚሰጡ የገለጸች ነው። በዚህ ሁኔታ የእስራኤል ብሔራዊ ደህንነት መሪዎች በአጋሯ በአሜሪካ እየተቀየሩ ይገኛሉ። ጥያቄው ኔታንያሁ ይህንን እውነታ ተቀብሎ ይጓዛሉ ወይስ በግትርነት ይሞገታሉ የሚለው ነው። ሌላው በትራምፕ አስተዳደር ውስጥ ከፍተኛ የመረጃ ተቋማትን ማጽዳት አዲሱ ኦደኒ ኃላፊነት በስልጣን ላይ እንደዋሉ ሰራተኞችን ማባረር ጀመሩ። የትራምፕ ታማኝ ሰው የሆኑት እና በብልህነት ዘርፍ ምንም አይነት ልምድ የሌላቸው ቢል ፈልቲ የቢሮው መረጃ ዳይሬክተር ቢሮ ኦደኒ ዋና ኃላፊ የሆነው በሙሉ አቋማቸው መስራት በጀመሩ በአንደኛው ቀን ሰራተኞችን ማባረር ጀመሩ። ቀደም ሲል የፌዴራል መኖሪያ ቤት ፋይናንስ ኤጀንሲን ይመሩ የነበሩት ተጠባባቂው ዳይሬክተር በብሔራዊ የሽብርተኝነት መከላከያ ማዕከልን ጨምሮ በመቶዎች የሚቆጠሩ ሰራተኞችን ኪሳራ ለማሰናበት እያሰቡ ነው። ፈልቲ ወደ ቢሮው ቀድሞ በመገኘት የሰራተኞችን ዝርዝር የጠየቁ ሲሆን ፕሬዝዳንቱ ዕለታዊ የመረጃ ማጠቃለያ ወደ ቤታቸው ለመውሰድ በመጠየቅ ብዙዎችን አስገርሟል። ይህ የሰራተኞች ማጽዳት የተካሄደው በሲኤአይ እና በኦደን መካከል ለወራት ሲካሄድ የቆየው ግጭት ምክንያት ነው። ግጭቱ የተደረሰው መረጃ ልውውጥ እንዲቆም፣ የደህንነት ፈቃዶች እንዲሰረዙ እንዲሁም የጋባርድን ሰራተኞች በውስጥ በኩል የመሰለል ድርጊት እንዲፈጸም ምክንያት ሆኖ እንደነበር ተዘግቧል። ሄለን ሱሌ ወደ እናንተ እንደዚህ አጫጭር ዜናዎችን ያደርሳሉ። ፔጁን ሰብስክራይብ በማድረግ ቤተሰብ ይሁኑ።